አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጥሮ ተይዟልና የሄርት ቱ ሄርት ደግሞ አምባሳደሩ ነው እሱ ሶ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት ነው። ሁለት ሰዎች አቶ ብርሃን እና አዶናይ እንግዲህ ስለ አዶናይ ነው ብዙ ጊዜ ስናገር የምትሰሙኝ የምታውቁኝ። አቶ ብርሃንን ደግሞ አሁን ይሄኛው ጉዞዬ ለኢትዮጵያ በነበርኩበት ጊዜ ሄጄ ካገኘኋቸውና በጣም በቃ በጉዞዬ በጣም ከምደሰትበት እና ደስ እንድሰኝ ካደረጉኝ ሰዎች መሀል አንዱ ናቸው። የኢትዮ ኢስታንቡል ሆስፒታል ባለቤት እና እኔ እሳቸውን ያገኘሁት ከጉዞዬ አንድ ወር በፊት እዚህ ሲልቨር ስፕሪንግ ነው። ሄርት ቱ ሄርት የሚባል ድርጅት ወይም ፋውንዴሽን እንደሚያቋቁሙና ወደፊት የመስረታ ጉባኤ እንደሚያደርጉና ሚዲያዬ እንደሚፈልጉት በጣም በደስታ ተስማምቼ እዛ ደግሞ ከኢትዮ አሜሪካ ቻምበር ኦፍ ኮሜርስ ዴሌጌቶች ጋር ስንሄድ ደግሞ አንድ ሄድንበት ቦታ እዛ ቦታ ላይ ነውና ምን አይነት ልበ ብርሃን ሰው መሰሏችሁ። በእውነት ነው የምላችሁ። ሐኪም አይደሉም ግን ያው ባለሀብት ናቸው። ይሄን ሆስፒታል አቋቁመው ለስንትና ስንት ህጻናት የልብ ህክምና በነፃ ማለት ነው በጣም ብዙ ሚሊዮን ብር ከራሳቸው ላይክ ፈንድ እያደረጉ ህጻናት ሲያድኑ የነበሩ ሰው ናቸው። እና ይሄን ነገር መመስከር ፈልጋለሁ ጋይስ። እና ምን ያለ እንደሳቸው አይነት ባለሀብት የተወሰነ ኢትዮጵያ ውስጥ ኖሮ ቢሆን ማለት ነው እንደዚህ ልብ ያለው ስለ ህጻናት ሲናገሩ ያለቅሳሉ። በአይኔ ያየሁት ነው የምነግራችሁ። እኛንም አስለቅሰውናል ማለት ነው። እና እንደውም እዚህ ላይ ቢመሰክሩ ደስ ይለኛል የቻምበሩ አባላት ስለሳቸው ማለት ነው። እና አሁን ሄርት ቱ ሄርትን እንግዲህ እዛ ከኢትዮ አሜሪካ ቻምበር ኦፍ ኮሜርስ ወች ጋር የተፈራረምነው አለ እንግዲህ አብሮ ለመስራት። ከዛ በተጨማሪ ማርች 21 ላይ እዚህ ዋሽንግተን ዲሲ የምስረታ ጉባኤና የአባላት ምዝገባ የሚጀምርበት ቀን ነው። እና ሁላችንም ነው አባል ሆነን ሄርት ቱ ሄርትን የብዙ ህጻናት ብዙ ሺህ ኢትዮጵያውያን ህጻናት በተለይ በልብ ህመም ሲሰቃዩ ማየት በጣም ከባድ ነገር ነው ጋይስ። እና ያንን ነገር ለመታደግ ነው በሆስፒታላቸው እንግዲህ ኢትዮጵያ ላይ ዘመናዊ መሳሪያ ያስገብተው እያረጉ ያሉት። ግን በግል የሚችሉት ነገር አይደለም። በቃ እንደ ህዝብ ካልተባበርን ኢትዮጵያ ላይ በጣም ብዙ እንደተባለው በጣም ብዙ ሺህ ሰው ነው ያለው ታማሚ ማለት ነው። እና እሳቸው ብቻቸውን አይችሉም። እና ተጋግዘን እኚህን ሰው አግዘን ይሄንን ተቋም አቋቁመን ኢትዮጵያ ላይ ህጻናት የሚያርፉበት የሚታከሙበትን መንገድ እናመቻች። በአመት የተወሰነች ሜምበርሺፕ ነው እንደ ሜምበርሺፕ አድርገን የተወሰነ ነገር ብናደርግ ብዙ ህጻናትን መታደግ እንችላለን። እና እኚህ ሰው በጣም ይለያሉ። እና አዶናይ ከሳቸው ጋር ተገናኝቶ እንግዲህ እኔ በመጣው ይሄው ኦልሞስት በሁለተኛ ሳምንቴ ከሳቸው ጋር ተገናኝቶ ይሄው አሳይቶናል። ዓለም አይቷል። ተአምር ነው። ስለዚህ ሄርት ቱ ሄርትን እናግዝ፣ እኚህን ሰው ደግሞ እናመስግን። አቶ ብርሃን በጣም የሚገርም በቃ እንደስማቸው ናቸው፣ ብርሃን ናቸው ለኢትዮጵያ። እና ምን አለ ሁሉም ባለሀብት ደግሞ እንደሳቸው ቢሆን እንደዛ አይነት አስተሳሰብ ቢያስብ ለድሃ ማሰብ ቢችል የተለየ ሀገር ይኖረን ነበር ለማለት ነው ጋይስ። ይመቻችሁ። ሆነ አቋለው አለች እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ከውጭ ሀገር መጥቶላታል። አስቡት ጋይስ። እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣትኛ ከኦክሲጅን የምትላቀቅበትን ህክምና እንጀምርላታለን። ዋው ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጣ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ አዙሮ ካሜራው። አሁን ያለውበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው ናፕ የማርያም ስዕል አሳያቸው። ኦኬ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም በ21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለና ዛሬ በጣም ደስ ብሎኛል። ልዑሌን ይሄው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የየትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ህክምናም ይጀመርላታል፣ ክትትልም ይጀመርላታል ማለት ነው ጋይስ። ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25,000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች
እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። መስጊድ yes ሹር ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ፣ ልብህ የበራ ነው። አሁንም እመቤቴ ከአንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ከአንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም 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 እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። ሌላ ምንም አይደለም። ልብህ እንደበራ የእኛንም ልብ ታብራ። እኔም ከዚህ በኋላ ከእናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገል እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው የማደርገው። ትልቅ ህልም አለኝ። በጣም የተጎዱ ልቦችን ማከም እፈልጋለሁ። እንደኔ የታከሙ የተጎዱ ልቦችን ማከም እፈልጋለሁ እና በጣም አድርጌ አመሰግናችኋለሁ። እድሜ ይስጥልኝ። ክብሯን ለእመቤቴ ስለሰጠ እድሜና ጤና ይስጥልን። እስከ መጨረሻው ድረስ ከፈጣሪ ጋር እሺ።